እዚህ ፎቶ ላይ የምታዩት ሰው ማን ነው? እንደዚህ ቀይ የተሰመረባቸው አንደኛው አብርሃም ግዛው ነው። ሁለተኛው አምባሳደር ዲና ሙፍቲ ነው። ይሄን ፎቶ የተነሱት የዘንድሮ የገና ኤክስፖ እና ባዛር ላይ ነው። ይህንን ፕሮግራም ያዘጋጀው ዳሶማ ትሬዲንግ ነው። ዳሶማ ትሬዲንግ ማን ነው ብለን ስናየው ደግሞ ዳሶማ ትሬዲንግ ማለት የፊንቴክ ኢንቨስትመንት ባለቤት የሆነው የአቶ ዳንኤል ዮሐንስ እና እስጢፋኖስ ዮሐንስ የወንድሙ ነው። እንግዲህ ይህን ፕሮግራም የዳንኤል ዮሐንስ እና እስጢፋኖስ ዮሐንስ የሁለት ወንድማማቾች ንብረት የሆነውን ዳሶማ ባዘጋጀው የገና ኤክስፖ ላይ የተገኙት እነዚህ ሁለት ሰዎች ናቸው። አንድ በሉልኝ። ይሄኛው ደግሞ የባለፈው የነገርኳችሁ ቴዎድሮስ ካሳሁን የሄሎ ታክሲ ስፖንሰር ባደረገው ላይ ነው። ማንን ታያላችሁ? እነዚህ እዛ ጋር ከኋላ ያለው የተሰመረበት ማን ነው? አብርሃም ግዛው ነው። ፊንቴክ ላይ እና አብርሃም ግዛውን አሁን የታሰሩ ሰዎችን ኤቭሪዌር ነው የምታገኟቸው። እንግዲህ የዚህን ታሪክ ካወቅ ነው አብርሃም ግዛውን ብቻውን ወስደን ብናየው ሄሎ ላይ ነበረ፣ ፊንቴክ ላይ ነበረ፣ ዳሶማ ላይ ነበረ ማለት ነው። 3 ቦታ። እነዚህ 3 ቦታዎች ላይ እያለ እንግዲህ ይሄ ካምፓኒ በሶስተኛ ዙር ነው የመጣብን ዳሶማ ብሎ ራሱን ማለት ነው። 3 ቦታ ላይ ያለ ፊንቴክ ኢንቨስትመንት እንደዚህ አጭበርባሪ ነበረ ስለመሆኑ አላቅም ሊለን አይችልም። ማስረጃዎቹ እነዚህ ናቸው። በእርግጥ አሁን የቴዎድሮስ ካሳሁን ስካይላይት ሆቴል እንኳን ደህና መጣህ አቀባበል የተደረገለት ቴዎድሮስ ካሳሁን ምንም አያውቅ። እውነት ለመናገር ስለ ፕሮግራሙ ጓደኞቹ ናቸው ያዘጋጁት የተባለው። ሌላ ክፋት የለውም። እንኳን ደህና መጣ ነው፣ እንኳን ዶክትሬቱን አገኘህ ነው። ስለዚህ ቴዎድሮስ እዚህ ጋር ምንም የሚያገባው ነገር የለም። አንዳንድ የድል አጥባይ አርበኞች ግን ነገሩን ፖለቲሳይዝ ለማድረግና ቴዎድሮስ ላይ እኔ የሆነ ነገር እንዳገኘሁበት አይነት ነገር። በእርግጥ ቴዎድሮስ ላይም የሆነ ነገር ካገኘው እስካሁን ድረስ አላገኘሁበትም። እንኳን እሱ አይደለም ባለቤቱ ሀምሰለት ሙጬ ፊንቴክ ኢንቨስትመንት የሰጣትን የአምባሳደርነት እንትን እምቢ ብላለች። ለዚህ ልትመሰገን ነው የሚገባው። እነ ሉላ ገዙንም እነ ጸገነት አበበንም በዚህ አጋጣሚ ልናመሰግናቸው ነው የሚገባው። ነገር ግን የቴዎድሮስ ካሳሁን ስም ለምን ተነሳ? አውዱን መረዳት ያስፈልጋል። እነዚህ ሰዎች እንግዲህ ዝም ብለው ሲንዘላዘሉ የነበሩ ሰዎች ከድል በኋላ መጥተው ነገሮቹን እንደዚህ ፖለቲሳይዝ ለማድረግ የሄዱበት መንገድ አዋጭ አይደለም። ቴዎድሮስ ካሳሁን ከዚህ በፊትም ነግሬዋለሁ። እሱ ምንም የሚያውቃቸው ነገሮች የሉም። ጓደኞቹ ናቸው ይሄን ፕሮግራም ያዘጋጀው። ዋናው ነገር ምንድነው? እሱ እነዚህ አርቲስቶችና ቲክቶከሮች ፊንቴክ ኢንቨስትመንትን አላቀውም ነበር፣ እንደዚህ አይነት ድርጅት መሆኑን አላቀውም ነበር የሚለው ነገር በማስረጃ እንዳረጋገጥላችሁ ከ1 2 3 ጊዜ ያቁታል ለማለት ነው የአውዱ ማጠንጠኛ የሚሆነው። ስለዚህ ቴዎድሮስ ካሳሁንም ቢሆን የሆነ ችግር ከተገኘበት ዜጋ ነው እንትን ይላል። እስካሁን ባለው ነገር ግን ቴዎድሮስ ካሳሁን ምንም የሚያውቀው ነገር የለም። ከስራችኋል፣ ፖለቲሳይዝ ለማድረግ የፈለጋችሁ ሰዎች ልላችሁ ነው።